point of view. My point of view. ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እንግዲህ በዚህ ቻናል መጥቻለሁ። ይህ ቻናል ከዚህ ቀደም የምታውቁት ከኔ ጋር እናንብብ የተባለው የዩቲዩብ ቻናል ነው። ከዚህ በኋላ ደግሞ ስሙን ቀየር አድርጎ ኮንቴንቶቹን ቀየር አድርጎ መጥቷል። የኔ ምልከታ በሚል ወይም ማይ ፖይንት ኦፍ ቪው ማለት ነው። ይህ የኔ ምልከታ ምን ላይ ነው የሚያተኩረው፣ የዩቲዩብ ቻናሉ ምን ላይ ነው የሚያተኩረው ካላችሁ ዲስክሪፕሽን ላይ አስቀምጫለሁ። ባጭሩ የተለያዩ አይነት ቤተሰባዊም የተለያዩ አይነት የፍቅር ታሪኮች በተለይ ዩቲዩብ ቻናል ላይ ይለቀቃሉ። በጣም ብዙ ታሪኮች የቤተሰብ የምን በጣም በርካታ አይነት ታሪኮች ይለቀቃሉ እና እነዚህ ታሪኮችን በተመለከተ እዛ ላይ አንዳንድ ነገሮችን እንመለከታለን፣ ታሪኮችን እናያለን እና ከዛ በኋላ ደግሞ እኔ በዚህ ጉዳይ ላይ ያለኝን ምልከታ እነግራችኋለሁ። ከተፈጠሩት ወይም ደግሞ ቪዲዮ ላይ ወይም በእነዚህ ቪዲዮዎች ላይ ከምንመለከተው ነገር አንጻር እኔ ምልከታዬ ምንድነው የሚለውን አጋራችኋለሁ። ይህ የኔ ብቻ ምልከታ እንደሆነም በዚሁ አጋጣሚ ላሳውቃችሁ እወዳለሁ። እንደነገርኳችሁ ከዚህ ቀደም ከኔ ጋር እናንብብ የተባለው የዩቲዩብ ቻናል ላይ እንግዲህ የተለያዩ አይነት የልቦለድ ትረካዎችን ይነበቡበት ይቀርቡበት የነበረ የዩቲዩብ ቻናል ነው። ከዚህ በኋላ ደግሞ እንግዲህ ያሉትን ሁኔታዎች በመከተል ከዚህ በኋላ የኔ ምልከታ በሚለው የዩቲዩብ ቻናል ስም ብቻ እንጠቀማለሁ ማለት ነው። ለማንኛውም ዛሬ የታሪኬ መጀመሪያ ወዳረኩት ነገር ነው መወስዳችሁ። የታሪኬ መጀመሪያ ያደረኩት እንግዲህ በዩቲዩብ ቻናሉ ዳጊ በሚል የዩቲዩብ ቻናል ላይ የሚለቀቁ ታሪኮች አሉ። የዳግም እና የፍቅር ታሪኮች አሉ። እነዚህን በተመለከተ በተለይ ከ9 ቀናት በፊት ከተሰራው ቪዲዮ ከዛም በፊት ያሉትን ታሪኮች እንዳሉ ሆነው ከ9 ቀናት በፊት የተሰራውና አሁን ደግሞ ከ1 ቀን በፊት የተለቀቀውን ቪዲዮ በተመለከተ እነዚህን ሁለት ታሪኮችን በአጭሩ ይዤላችሁ ቀርብ ያለው ማለት ነው። እነዛ ነገሮች ላይ የተፈጠሩት ነገር በዳጊና በፍቅር መካከል የተፈጠሩት ነገሮች ምንድናቸው፣ ምን ቢሆን የተሻለ ነበረ የሚሉትን አንዳንድ ነገሮችን እንመለከታለን። ለማንኛውም እንግዲህ ወደ 9 ጥያቄዎችን ከ9 ቀን በፊት ከተለቀቀው ቪዲዮ ላይ ወደ 9 የሚያክሉ አበይት የሆኑ ጉዳዮችን እናነሳለን። እንደዚሁም ደግሞ በመጨረሻው ዳጊ ብቻውን በሰራበት ቪዲዮ ላይ ደግሞ 7 የሚያክሉ ጉዳዮችን አንስቼ እንግዲህ የኔ መልከታ በዚሁ ላይ አጋራችኋለሁ ማለት ነው። አብራችሁ እንድትቆዩ፣ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ፣ በፊት በምታውቁት ቻናል ላይ ነው እንግዲህ ተመልሼ በዚህ ርዕስና በዚህ ኮንቴንት በዚህም የቻናሉ ስም የመጣሁት ማለት ነው። ለማንኛውም እነዚህ የምንመለከታቸው የመጀመሪያ የምንመለከታቸው ከ9 ቀናት በፊት በተለቀቀው ቪዲዮ ላይ ልክ እዚህ በፎቶ እንደምታዩት ማለት ነው በተለቀቀው ቪዲዮ ላይ ምንድነው ያስተዋላችሁት ነገር? ይሄን ቪዲዮ ስትመለከቱ በጣም በርካታ ተመልካቾች ይሄንን ቪዲዮ ተመልክተውት ነበረ። በዳግምና በፍቅር መካከል የተፈጠሩት ነገሮች ምንድናቸው? የመጀመሪያው ነገር ዳግም ከፍቅር ስልክ ላይ ያገኘው ሚስጥር ምንድነው? ፍቅርን ደግሞ ለዳግም የነገረችውና እስካሁን ደብቀው የነበረው እውነት ምን እንደሆነ፣ በንግግራቸው መካከል የተፈጠሩት ነገሮች ምን እንደሆነ እነዚህን የተመለከቱ ጉዳዮችን እናያለን ማለት ነው። እንግዲህ ተምኔሉ ላይ አይታችሁታል። ዳግም እውነቱን እንዳፈረጠው በመጨረሻው ቪዲዮ ላይ ተናግሯል፣ አይተናልም። ስለዚህ ይሄ ደግሞ ምን እንደሆነ እናያለን። በነገራችን ላይ በዳግምና በፍቅር መካከል የተፈጠረው ነገር ምንድን ነው? በሁለቱ መካከል የተፈጠረው ነገር እንደተመለከታችሁት ነው። ዳግም እንግዲህ ከፍቅር ጋር በርካታ ጊዜያትን የዩቲዩብ ቻናል ላይ ይሰራ እንደነበር ታውቃላችሁ። ጥሩ ጓደኝነት፣ በጣም ይቀራረቡ እንደነበርና ጥሩ ዝምድና፣ ጥሩ ጓደኝነት እንደነበራቸውም ታውቃላችሁ። እያንዳንዱ ሚስጥራቸውን ተነጋግረው ብዙ ነገሮችንም አብረው ነበር የሚሰሩት። እንዳልኳችሁ ደግሞ ከአንድም ሁለት የዩቲዩብ ቻናል ላይ እንደዚህ እስከ መስራት ድረስ የሚደርሰው በሷ አነሳሽነት፣ በፍቅር አነሳሽነት እንደሆነም ይታወቃል። ለዚህም ጥሩ ብርታትና ድጋፍ እንደሆነችውም ራሱ ዳግም ይናገራል። ሆኖም ግን ከቅርብ ጊዜ ጀምሮ ታዲያ የተፈጠሩት አንዳንድ ነገሮችና ዳግምን ያላስደሰቱት በኋላም ደግሞ መጨረሻ ላይ የዚህ ሁሉ ድብቅ ሚስጥር መጨረሻው ምን ሆነ የሚለው ነው የምንመለከተው።
እንግዲህ ዳግም በፍቅር ስልክ ላይ አንድ ነገር ነው ያገኘው። ይሄውም ደግሞ ያገኘው ነገር ፍቅር ከሌላ ሰው ጋር የጀመረችው ድብቅ የሆነ ግንኙነት ምንም ሳትነግረው ድብቅ የሆነ ግንኙነት እንደነበራት ነው እንግዲህ የደረሰበት ከተላላኳቸው መልእክቶች፣ ካገኛቸው ኢሞጂዎች እና ሌሎችም አንዳንድ መልእክቶችና ምስሎች በመረዳት እንግዲህ ፍቅር ከሌላ ግንኙነት ከሌላ ሰው ጋር እንደነበራት ያንን ደግሞ ለብዙ ጊዜያት ደብቃ የነበረችው ነገር እንደነበረ ነው እንግዲህ ዳግም በራሱ ጊዜ ያገኘው። ትናንትና በስልኳ ላይ ያየሁት ነገር በጣም ነው የሚደብረውና ያው ታውቃላችሁ ከመጀመሪያ እኔ ጥሩ ስሜት ላይ አልነበርኩም። ደብረ ዘይት ሜጂ ከጓደኞቼ ጋር ራሴን ጊዜ እያሳለፍኩ ያለን የተገናኘ ነውና ይህንን ያገኘበትን መንገድ ደግሞ ለራሷ ለፍቅር አግኝቷት ነበር የነገራት። በዛ ንግግራቸው መሀል ነው ይህን ሁሉ ነገር ያወቅ ነው። ስለዚህ ደብቃው የነበረ ቢሆንም በአጋጣሚ ግን በእጁ ላይ በነበረው የእሷ ስልክ አማካኝነት ያንን ስልክ የተላላኩትን መልእክት ማየት ችሏል። መልእክት ሲገባላት ማለት ነው። ይሄ መልእክት ምንድን ነው ብሎ ደግሞ ሲያየው እንግዲህ ሁለቱ ወይም ደግሞ ደብቀው የነበረችው ሌላ የምትወደው ሰው እንደነበርና የሚላላኳቸው መልእክቶች ደግሞ ምን አይነት እንደነበሩም ነው የደረሰበት። ከዛ በኋላ ታዲያ ያው አግኝቷት ይሄን ሁሉ ነገር የተፈጠረውን ነገር ያገኘባትን ነገር በግልጽ ነው የነገራት እና ዋናው የእሱ ሀሳብ ምንድነው? ለምንድነው ይሄን ሁሉ ጊዜ ያልነገርሽኝ? እኔና አንቺ ጥሩ ግንኙነት የነበረን ጥሩ ጓደኞች የነበረን እኔም እኔ ጋር ያለውን ነገር የምናገር አንቺም ደግሞ የትኛውንም ሚስጥርሽን የምትናገር የሆነች ሳለሽ ይሄን ሁሉ ጊዜ ደብቀሽ ይሄን ነገር ሳትነግሪኝ የቆየሽው ለምንድን ነው የሚል ጥያቄ ነበር የጠየቃት። እሷ ደግሞ ማንኛውንም አይነት ሚስጥር ለራሷ ደብቃ ለማንም የመንገር ግዴታም እንደሌለባትም ጭምር ነው የተናገረችው። ይህም ብቻም አይደለም፣ ይህንን ሁሉ ጊዜ ደብቃም የነበረችባቸውን አንዳንድ ጉዳዮችም ጭምር ነግራዋለች። ለምሳሌ ከቤተሰብ ከዚህ በፊትም በነበሩት ቪዲዮዎች ከቤተሰብ ብዙ ነገሮችን ቤተሰብ ላይ ወይም ደግሞ ቤተሰቧ ብዙ ነገር እንዲያውቅባት አትፈልግም ነበር። ያንን ያውቃል ዳግም። ስለዚህ ከነዛ መካከል እንዲታወቅባት ከማትፈልጋቸው ነገሮች መካከል ደግሞ አንድ የምትወደው ሰው እንደነበረ ነው። ስለዚህ ያን ግን ከቤተሰቧን ብቻ ሳይሆን የቅርብ ጓደኛዬ ነው ከምትለው ብዙ ሚስጥሯን ከምታጋራውም ከራሱ ከዳግምን ደብቀው እንደቆየች ነው መጨረሻ ላይ የተረጋገጠው። ይህንን ራሱ ዳግም አንስቶባት ባይሆን ኖሮ በእርግጥ ትነግረው ነበር ወይ? እናንተ ተመልካቾች ምን ትላላችሁ በዚህ ጉዳይ ላይ? አስተያየቶቻችሁን በኮሜንት ላይ ልታጋሩ ትችላላችሁ። ታዲያ አሁን ከምትወደው ወይም ደግሞ ወደዋለሁ ከምትለው ሰው ጋር ያላት ሁኔታስ ምን ይመስላል ከተባለ ራሷም ተናግረዋለች። አሁን ላይ ጥሩ ግንኙነት እንዳላቸው ጥሩ ነገር አብረው እያሳለፉ እንደሆነም ነግረዋለች። ያ ግን ዳግምን አላስደሰተውም። በቪዲዮ ላይ ተመልክታችሁታል። ምንም ነገር እንዳላስደሰተው ይሄን ሁሉ ጊዜ አብረው ሲሆኑ ለምን እንዳልነገረችው አለማወቁ አለመናገሯ ነው ይሄን ሁሉ ነገር የፈጠረበት። ምክንያቱም የሁለቱ ጓደኝነት ከጓደኝነትም ወደ ማለፍ አካባቢ ነበር። ወይም ደግሞ እሱ ለሷ የነበረው ፍላጎት ከጓደኝነታቸው አብረው የዩቲዩብ ቻናል ላይ ከመስራታቸውም የዘለለ ወደ መሆን እየቀረበ ነበረ። ስለዚህ ያንንም በግልጽ ነግሯታል። ስለዚህ በዚህ ሁሉ ጊዜ ውስጥ ሰው ምን ያስባል፣ የሰው ስሜት ይጎዳል የሚል ነገር ለምንድን ያልነበረሽ ብሎም ጭምር ጠይቋት ነበር። እሷ ግን ምንም የተጨነቀች አይመስልም ለጓደኝነታቸው። ምንም እንኳን ጥሩ ጓደኝነት የነበራቸው ቢሆንም በሚነግራት ነገር በሙሉ ቪዲዮ ለምሳሌ መጨረሻ ላይ ቪዲዮ ከአንቺ ጋር በቃ ከዚህ በኋላ ባልሰራ ነው የሚሻለው ሲላት መተው ትችላለህ ነበር ያለችው። አንቺ ጋራም ቪዲዮ መስራት አልፈልግም ነበረ። በቃ ገባሻ? እንደዚህ አይነት ግንኙነት ላይ ካለሽ እኔ እንደዛ አልፈልግም እና አሁንም እኮ መቋረጥ ትችላለህ እና የምትሽ ከሆነ አንቺም ትክክለኛሽ ጋር ደስተኛ ጊዜ ታሳልፊ ደስ ይላል እኮ። እኔ እኮ ባስታርቃችሁላ ደስ ይለኛል። አይ ችግር የለም አሁን ታርቀናል። ሌላውንም ነገር ቢሆን በቀላሉ ነው የተናገረችው። ያ ማለት ምንም ለዳግም የነበራት ስሜት ምን ያህል የቀነሰ እንደሆነ የሚያሳይ ነው ይመስለው። ምናልባት ከዚህ በፊት የነበሩትን ግንኙነታቸውን በደንብ ታዩ ከነበረ ተመልካቾች እናንተስ ስለ ሁለቱ ያላችሁ አመለካከት ምንድን ነው? ዳግምስ ምን ማድረግ ነበረበት? ፍቅርስ በዚህ ጉዳይ ላይ ያላትን አመለካከት ወይም ያላትን ነገር ድብቅነቷን ትታ
ለዳግም በእርግጥም መንገር ነበረባት ወይ? ብትነግረውስ ምን ይፈጠር ነበር? ይሄንን እናንተም በኮሜንት ላይ ብታጋሩኝ ደስ ይለኛል። My point of view. ታዲያ እንግዲህ እነዚህ ሁሉ ነገሮች ከተፈጠሩ በኋላ መጨረሻው ምንድነው የተፈጠረው? ከአንድ ቀን በፊት ዳግም ብቻውን ሆኖ የለቀቀው ቪዲዮ አለ። እንግዲህ ከአንድ ቀን በፊት በለቀቀው ቪዲዮ ላይ ታዲያ ምንድነው ያለው? ያው ሁሉ ነገር እንዳስጠላው እንደደበረው፣ በተለይ ደግሞ ከሁሉም በላይ ፍቅር ድብቅ ስለነበረችና ብዙ ነገሮችን ደብቀው፣ በተለይ ደግሞ ከዚህ ከአዲሱ ወዳለው ከምትለው ሰው ጋር የነበራትን ግንኙነት ደብቀው መቆየቷና አሁን ላይ ያሉት ነገሮች በጣም አስጠልተውት ቪዲዮ መስራት መተውም እንዳሰበ ተናግሯል። በዚህ በመጨረሻው ቪዲዮ ላይ ላንቺ የሚሆን ዳል እስከ ወዴት ይገኛል? አንቺን ያያዘ እንዴት ዝም ይላል? ሲጨልም ሕይወቴ ብርሃን የምትሆኚ በፈገግታሽ ብቻ ነፍሴን የምታድኚ ሰው ሁሉ ሲጨነቅ ለጉሳቁስ ላይ ላንቺ ያለው ፍቅሬ እና ከዚህ በኋላ ምንድነው የማደርገው የሚለው ነገር በጣም አስጨንቆት እንደነበረ፣ ከሁሉ በላይ ደግሞ ሰውን አውቀዋለሁ ማለት አይቻልም በማለትም በግልጽ ተናግሯል። ስለዚህ ሰውን አውቀዋለሁ ብላችሁ አብራችሁ ምንም ያህል ብትቆዩ ሰውን ግን ማወቅ አትችሉም ነው ያለው። ስለዚህ ከፍቅር ጋር የነበረው ግንኙነት ማብቃቱ፣ ይህም ብቻም ሳይሆን ፍቅርም ለሱ የነበራትን ስሜት ሙሉ ለሙሉ እንደተወች፣ እንደውም ቪዲዮ መስራት አቁሜያለሁ ወይም ደግሞ ከዚህ በኋላ ቪዲዮ ከአንቺ ጋር መስራት አልፈልግም ካልኳት በኋላ ዞር ብላ ማይታኝ አታውቅም፣ ምን ሁኔታ ላይ ነው ያለው ብላም አስባ ማይታኝም አታውቅም ብሏል። ስለዚህ ከዚህ በኋላ ምንድነው የማደርገው የሚለውን ነገር ራሱ ተናግሯል ማለት ነው። ከዚህ በኋላ እንግዲህ እኔም ሌላ ሰው ይዤ መጥቼ ቪዲዮ መስራት እችላለሁ፣ እሱ አቅቶኝ አይደለም፣ ግን ይህ ሁሉ ነገር በጣም ያስጠላል፣ በቃ በጣም ይደብራል ብሎ ተናግሯል። ብዙ በቃ ችግሮች ውስጡ እንዳሉ፣ ብዙ ነገሮችን ከብዙ ነገሮች ከሚያስጠሉ ጉዳዮች ጋር እየታገለ እንዳለ ነው የተናገረው። ግን ይህም ብቻም አይደለም፣ በጣም ለሷ እንክብካቤ ያደርግላት ነበረ፣ በሙሉ ሚስጥሩን ይነግራት ነበረ፣ ሁሉን ነገር ያከፍላት ነበረ። የሚሄድበትን የሚያደርጋቸው ነገሮች አንድም ሳይነግራት አያደርግም ነበር፣ እሷም እንደዛው። ታዲያ በመጨረሻ ምንድነው የወሰነው? በእርግጥ ከዚህ በኋላ በዩቲዩብ ቻናሉ ላይ እናየዋለን ወይ ዳግምን የሚለውን ነገር አብረን የምንመለከት ይሆናል። እንግዲህ በመጨረሻ ብቻውን ይቀጥላል ወይስ ምንድነው የሚከሰተው ከዚህ በኋላ የሚለው ነገር፣ የዳግም ነገር ብዙ እንዳሳሰባችሁ ተመልካቾችም ለራሱ በሰጣችሁት መልእክት እንደተናገራችሁ ራሱም ተናግሯል። ይሄንን ይመስላል እንግዲህ ዛሬ ይዤላችሁ የቀረብኩት በዳግምና በፍቅር ዙሪያ። በሚቀጥለው ደግሞ በተመሳሳይ ታሪክ እንመለሳለን። ዳግም እንግዲህ አዲስ ቪዲዮ ይለቃል ብለን እንጠብቃለን። ከዛ በተጨማሪ እንግዲህ ሌሎች በጣም በርካታ ታሪኮች አሉ። ምን ታሪኮች ይነገራችሁ፣ ምን ታሪኮች ላይ ብናተኩር ይሻላል የሚለውን ደግሞ በኮሜንታችሁ ብታሳውቁኝ በጣም ደስ ይለኛል። ለዛሬ ይዤላችሁ የቀረብኩት ቪዲዮ በዚህ ይጠናቀቃል። በሚቀጥለው ቪዲዮ እንመለሳለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው እስከምንገናኝ ሰላም። My point of view.